ጤና ይስጥልኝ የሃሽታግ መላ ተከታታዮች እንደምን ሰነበታችሁ የጉበታችንን ጤንነት የሚጠብቁልንንና የሚያጸዱልንን የምግብ አይነቶች እናስተዋውቃችሁ አንደኛው ነጭ ሽንኩርት ነው ነጭ ሽንኩርት ከፍተኛ የሆነ ጉበትን የማጽዳት አቅም አለው በውስጡ ያሉትንም ኢንዛይሞች የማነቃቃት ባህሪ ስላለው ተመራጭ ነው ሁለተኛ ብርቱካን አንድ ብርጭቆ የብርቱካን ጁስ ለጉበታችን ማጽዳትን ጨምሮ በርካታ ስራዎችን ይሰራል በቫይታሚን ሲ የበለጸገ መሆኑ ደግሞ የበለጠ ጠቃሚ ያደርገዋል ሶስተኛው ደግሞ ካሮትና ቀይ ስር ናቸው እነዚህ ሁለቱም ተመሳሳይ ሚና ያላቸው ሲሆን በተጨማሪም ደግሞ የጉበትን ስራ የማፋጠን ብቃት አላቸው አራተኛው አረንጓዴ ሻይ ነው በማንኛውም ጊዜ ልንወስደው የምንችለው ይህ ጣፋጭ ሻይ አንዳንድ ጥናቶች ቅጠሉ ሊጎዳ እንደሚችል ቢጠቁሙም ጭማቂው ወይንም ሻዩ ግን ለጉበታችን ጤና እጅጉን ጠቃሚ እንደሆነ ተመስክሮለታል አምስተኛ እንደ ሰላጣና ጎመን ያሉ አረንጓዴ አትክልቶች ናቸው በጥሬውም ሆነ በስሎ አሊያም ደግሞ በጁስ መልክ ልንመገበው የምንችለው ይህ የምግብ አይነት ጉበታችንን የመንከባከብ አቅሙ ከፍተኛ ነው የተለያዩ ኬሚካሎችን በማምከንም ረገድ ጉልህ ሚና አላቸው ስድስተኛው አቮካዶ ይህ በበርካታ ንጥረ ነገሮች የበለጸገው የምግብ አይነት ጎጂ ንጥረ ነገሮችን ከጉበታችን ውስጥ የሚያስወግድ ውህድ በውስጡ መያዙ እጅጉን ተመራጭ ያደርገዋል ሌላኛው አፕል ነው ለብዙ በሽታዎች መከላከያ እንደሆነ የሚነገርለት አፕል እንደሌሎቹ ሁሉ የጉበትን አቅም በማጉልበት ከፍተኛ አስተዋጽኦ አለው ስምንተኛው ደግሞ የወይራ ዘይት ሲሆን ምንም ነገር ያልተቀላቀለበት የተፈጥሮ የወይራ ዘይት ደግሞ የጉበትን ስራ በመካፈል ጫና እንዳይኖርበት ያደርገዋል ሌላው የተለያዩ ጥራጥሬዎች ናቸው እስካሁን በእለት ተዕለት አመጋገቦት ውስጥ ጥራጥሬዎች ከሌሉ አሁን የለውጥ ጊዜ ነው እንደ አንድ የተመጣጠነ ምግብ ብቻ ሳይሆን ለጉበታችን የማጣራት ስራም ቁልፍ ሚና ስላለው እንደ ዘንጋዳና ማሽላ ያሉ ጥራጥሬዎችን መመገብ አለብን አስረኛው ሎሚ ነው ሎሚ በውስጡ ቫይታሚን ሲን በብዛት ስለሚይዝ በምግብ መፈጨት ወቅት የሚኖሩትን ጠጣር ነገሮች በቀላሉ በውሃ መሟሟት እንዲችሉ ያደርጋቸዋል ይበልጥ ደግሞ ጠዋት ላይ ሎሚ ጭማቂን መጠጣት ለጉበታችን ይመከራል ሌላኛው ደግሞ ለውዝ ነው የለውዝ ፍሬ በአሚኖ አሲድ ኦሜጋ 3 እና ፋቲ አሲድ የበለጸገ በመሆኑ ትልቁን የማጣራት ስራ ይሰራል ነገር ግን ከመዋጣችን በፊት በጥርሶቻችን በደንብ ማድቀቃችንን መርሳት የለብንም ሌላው ጥቅል ጎመን ነው ይህም እንደሌላው ሁሉ ለጉበታችን በጣም ወሳኝና አስፈላጊ የምግብ አይነት ነው በሾርባ መልክ አሊያም ደግሞ ሌሎች የምግብ አይነቶች ጋር በማብሰል መመገብ እንችላለን የመጨረሻው ደግሞ እርድ ነው እርድ ከፊት ማስዋቢያነትና ከጸጉር ማሳደጊያነት ባለፈ ዘርፈ ብዙ ጥቅሞች ያሉት ሲሆን አሁን ደግሞ ለጉበታችንን ጤንነት ወሳኝ ምግብ እንደሆነ ተመስክሮለታል ውድ የሃሽታግ መላ ተከታታዮች እኚህንና መሰል መላዎችን ሁሌም ወደ እናንተ ስለምናደርስ ቀድሞ እንዲደርሱት ሰብስክራይብ ማድረግዎን አይርሱ ሌሎች ማወቅ የሚፈልጉትን ደግሞ ከስር ኮሜንት ላይ ይጻፉልን እናመሰግናለን